መስገድ ስትጀምሩ ጆሮአችሁ ይሰማል። እጃችሁን መዘርጋት ስትጀምሩ ህሊናችሁ ያደምጣል። እንደገና መንበርከክ ስትጀምሩ ነፍሳችሁ መንፈሳዊ ነገርን ትናፍቃለች። ታዲያ ቤተ ክርስቲያን ሰዎች የሚሰግዱት እኮ አሁን ባለፈው በቃ ህማማቱ ላይ ብቻ ነው። ስለዚህ አይሰሙም። ሌላው ጊዜ የስግደት ጊዜ የላቸውም፣ የአምልኮት ጊዜ የላቸውም፣ የመንበርከኪያ ጊዜ የላቸውም። ስለዚህ አይሰሙም። ስሙን ብቻ ነው የሚሉት። እናንተ በትክክል ከሰማችሁ በኋላ እነሱ ስሙን ሲሉ ደግሞ በእናንተ ጆሮ ውስጥ መንበርከክ ስለጀመራችሁ መስገድ ስለጀመራችሁ የነሱ ነገር አይሰማችሁም። የምታዩት እውነት ስላለ ማለት ነው። ይሄ የውጭ አይደለም፣ የቤተ ክርስቲያናችን ነው። እኛ ጋር ሲደርስ የጠንቋይ ይሆናል። እነሱ ሲሸጡት ደግሞ መቁጠሪያ ነው። ቅባ ቅዱሱ እኛ ጋር ሲሆን የዛ ግርማ ነው ይባላል። እነሱ ጋር ሲሆን ቅባ ቅዱስ ነው። ቅዱስ ሚካኤል እኛ ጋር ሲሆን ሌላ ይሆናል። እነሱ ጋር ቅዱስ ሚካኤል ሲሆን እዛ እውነተኛው ቅዱስ ሚካኤል ነው። ሁለት ነው እንደ ቅዱስ ሚካኤል። እኛ ጋር ያለው ክርስቶስ የተደበቀው መንፈስ የመጥሪያ ኃይል ሲሆን እነሱ ጋር ያለው ደግሞ እንዴት ነው? አሁን እኮ እንዴት ነው? ምን እንበል እንግዲህ ድንግል ማርያም ስንት ነች? እነሱ ጋር ያለው እንዴት ምን አይነት ድንግል ማርያም ነው? እኛ ጋር ያለው ድንግል ማርያም የጠንቋይ ነው። እንዴት ይሆናል? ይሄን ያህል ግራ የሚያጋቡና ግራ የተጋቡ ሰዎች በእውቀት ብቻ ክርስትናቸውን በእውቀት ላይ ብቻ የሚያተኩር ስለሆነ የነሱ እውቀት በአፍንጫዬ ይውጣ ብያለሁ እኮ ቆየው እኮ ምን ዋጋ አለው? ፍቅር የሌለው እውቀት፣ ሰላም የሌለው እውቀት፣ በጎነት የሌለው ቸርነት የሌለው ሁሉ ጊዜ አምጡ ብቻ የሚል ይሄማ ታዲያ ምንድነው የሚባለው? ታዲያ ከባድ ነው። እግዚአብሔር ምሕረቱን ያብዛል። እንግዲህ ይሄ ክፉ መናፍስ ተጨባጭ የሆነ የህይወት ጉዳቱ የተገለጠው በእውነተኛው ጉዞ ውስጥ በቤተ ክርስቲያናችን ነው። ዛሬ መናፍቁ ይሄንን ኮርጆ በየአቅጣጫው ሲንጫጫው ምን ሲል የምናየው ህዝቡ ግራ ስለተጋባ ነው። ግራ ግብት ታርገውታል።